ባንገታችሁ የቅዱሳን የሰማዕታት ጽሑፍ ያለባቸውን መስቀል የምታስሩ በልብና በተለያዩ ቅርጽ ሆነው የቅዱሳንን የሰማዕታትን የጻድቃንን ስዕላቸውን የምታስሩ ሰዎች በፍጹም ትክክል አይደላችሁ። ይህን ማሰር አይገባም። የቤተ ክርስቲያን ትውፊትም አስተምሮም አይደለም። ሁለተኛው አንገታችን አንድ ወይ ሁለት መስቀል ማሰር እንችላለን ወይስ አንችልም ብላችሁ ጠይቃችሁኛል። የዚህን መልስ እነግራችኋለሁ። ሌላ በአረብ ሀገራት የምንገኝ ክርስቲያኖች ማየተባችንን ብናወልቅ ኃጢአት በደል ይሆንብናል ወይ ንስሐስ ያስገባል ወይ ብላችሁ የጠየቃችሁ እህቶች ወንድሞች አላችሁ። ይህንን በአጭሩ ነግራችኋለሁ። ትምህርቱ ለብዙ እህቶቻችን ወንድሞቻችን ይጠቅማል ካላችሁ ሼር አድርጉት። እኔም ለዩቲዩብ አዲስ ስለሆን ሰብስክራይብ፣ ላይክ በማድረግ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንደ ግብአት ይጠቅመኛልና ያላችሁን ሐሳብ አስተያየት ኮመንት ላይ ጻፉልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማይተብ ሁለት ትርጉሞች አሉ። አተበ፣ አከበረ፣ ለየ፣ ምልክት አደረገ የሚል ትርጉም ሲኖረው፣ ሁለተኛው ደግሞ ባረከ የሚል ትርጉምም አለው። ማይተብ የክርስትናችን መለያ አርማችን፣ መታወቂያችን፣ የክርስቶስን ሕማሙን ሞቱን የምናስብበት የምንዘክርበት እንደሆነ ሁላችንም ልናስተውል ይገባናል። በማወቅም ባለማወቅም በመሳሳትም በስሜትም እየተከተል ከቤተ ክርስቲያናችን አስተምሮና ትውፊት ውጭ የሆኑትን አንዳንድ ነገሮችን ስለምናደርግ እነዚህ ነገሮች ብናስተካከላቸው በቤተ ክርስቲያናችን ሕግና ስርዓት ብንመራ እናተርፍበታለን፣ እንከበርበታለን፣ እንጠቀምበታለን። ማይተብ የክርስትናችን አርማ መታወቂያችን፣ የክርስቶስን ሕማሙን ሞቱን ስቅላቱን ግርፋቱን እያሰብ በአንገታችን መስቀል በማሰራችን ክርስትናችንን እንገልጻለን። አሁን ላይ አንዳንድ ነጋዴዎች የክርስቲያኖችን የስነ ልቦና በማጥናት ደካማ ጎናቸውን በመለየት ከመስቀሉ ላይ ሌላ ተጨማሪ ጽሑፍ በመጻፍ በገበያ ላይ ሲያውሉት እንመለከታለን። በመስቀሉ ላይ እናቴ አርሴማ፣ ቅዱስ ሚካኤል፣ ጻድቃን፣ ሰማዕታት እያሉ ጽሑፎችን እየጻፉ እንዲሁም ደግሞ ከገዳም የመጣ ነው በአባቶች የተባረከ ነው እያሉ በየመንገዱ እየዞሩ የሚሸጡ እንዲሁም በንዋየ ቅድሳት መሻጫ ሱቆችን የሚሸጡ የሚያከፋፍሉ አሉ። ሆኖም ግን በክርስትና እምነታችን በትውፊትም የተቀመጠልን እስካሁንም ሲደረግ የነበረው የቆየውም መስቀልን በማዕተብ አድርገን በአንገታችን ማሰር እንጂ የተለያዩ ጽሑፎች ያሉበት መስቀልን ማሰር አይገባም። መስቀል ማሰሩ ወይም ጽሑፍ መኖሩ ጉዳት ኑሮት ሳይሆን ነገር ግን ተጨማሪ ጽሑፍ ሲኖረው ስለዛ ነገር በማሰብ በማሰላሰል ነገረ መስቀሉ እንዳንረሳ የአምላካችንን ውለታውን እንዳንዘነጋ እንደነዚህ አይነት ጽሑፍ ያለባቸውን ወይም ደግሞ በተለያዩ ቅርጾች አድርገው የቅዱሳን ስዕላትን በአንገታችን ማሰር አይገባንም። ይህ የቤተ ክርስቲያን ትውፊትም አስተምህሮ አይደለም። ስዕል አድህኖ የቅዱሳን ስዕላት ካሉ በጸሎት ቦታችን አስቀምጠን ወይም በቤተ ክርስቲያን ውስጥ ሰቅለን እንጸልይባቸዋለን፣ እንሰግድባቸዋለን፣ እንማልድባቸዋለን እንጂ ስዕል አድኖ በፍጹም በቤተ ክርስቲያን አስተምህሮ በአንገት አይታሰርም። በሰውነት ላይ መነቀስም አይገባም። የኪዳነ ምሕረት እናት፣ የጻድቃን የሰማዕታት እያሉ ጽሑፍ የተጻፈባቸውን ስዕሎች የቤተ ክርስቲያን አስተምህሯ ትውፊቷም ስላልሆነ በአንገታችን ማሰር አይገባንም። የማሰር የሚገባን ራሱ መስቀሉን ብቻ ነው። ከእንጨት ከወርቅ ከመዳብ የተሰራ መስቀልን ማሰር ይገባናል። ጽሑፉ እንዲገባላቸው ሁኔታውም እንዲያምርላቸው ውበት እንዲሰጣቸው አስበው በማይካ እንዲሁም ቤተክርስቲያን በማትፈቅደው የክርስቶስን መሰቀል በማያስታውሰን መልኩ የቅዱሳንን ስም እየጻፉ እሰሩ ብታስሩ ትጠቀሙበታላችሁ እያሉ የክርስቲያኖችን ልብ የሚነኩ የሚሰብሩ የሚያስቱ የሚያሳስቱ አሉና ከዚህ ነገር ልትጠበቁ ይገባችኋል። ጽሑፍ የተጻፈበት አብዛኛውን መስቀል አይደለም፣ ማይካ ይባላል። ይህ ደግሞ የክርስቶስን መስቀል የሚወክል አይደለም። መስቀል የሚሰራው ከወርቅ ከብረት ከእጽ ወይም ከእንጨት እንዲሁም ከመዳብ ነው። ከነዚህ ውጭ በተለየ መስቀል የሚሰራበት ነገር የለም። እነዚህ የየራሳቸው ትርጉም ሚስጢር ስላላቸው በእነዚህ የተሰሩ የክርስቶስን መስቀል የሚያስታውሱ ነገሮችን መልበስ በአንገታችን ማድረግ ይገባናል። ሁለተኛው ጥያቄያችሁ በአንገታችን 2 ወይ 3 መስቀል ማሰር እንችላለን ወይስ አንችልም? በአንገታችን አንድ መስቀል ካሰር በቂ ነው።
መስቀል ኃይልን ይሰጣል፣ ከክርስቶስ ጋር ያገናኛል። የክርስትናችን መለያ አርማችን፣ መታወቂያችን ነው። መስቀል በራሱ አጋንንትን የምንቀጠቀጥበት፣ ጠላታችን ከኛ የሚርቅበት፣ እኛም የክርስትና ምሳሌያችን መገለጫችን አድርገን ስለተቀበልነው አንድ መስቀል ማሰር በራሱ በቂ ነው። 2 ወይ 3 መስቀል ማሰር መስቀሉ ከመስቀልነቱ በተጨማሪ እንደ ማጌጥ ተደርጎ ይቆጠርብናል። ለውበት ለጌጥ ተብሎ መስቀል አይታሰርምና 2 ወይ 3 መስቀል በአንገታችን ማሰር አይገባልም። አንድ መስቀል ካሰር በቂ ነው። በዚህ መስቀልም ኃይልን እናገኛለን። ጠላታችንን ድል እንነሳለንና ድል እንነሳበታለንና አንድ መስቀል ማሰር በቂ ነው እንጂ 2 ወይ 3 መስቀል በማሰር መስቀሉን ከዓላማው ማውጣት ለጌጥ ማድረግ አይገባም። አንዳንድ ሰዎች የመስቀልን ስርዓት ለመቃወም፣ ውበታቸውን ለመግለጽ፣ የዛብን ስራ ለማምጣት፣ ዘመናዊነትን ለመግለጽ ብለው ቬሎ ለመልበስ ለተለያዩ ዝግጅቶች መስቀላቸውን ካንገታቸው የሚያወልቋሉ። ይህ በፍጹም ስህተት ነው። መስቀላችሁን በምንም ሁኔታ ውስጥ ብትሆኑ ካንገታችሁ ማውለቅ አይገባም። እዚሁ ጋር ተያይዞ በአረብ እንዲሁም በተለያዩ በስደት ዓለም ያላችሁ ኦርቶዶክሳውያን ማዕተባችንን ብናወልቅ እንደ ኃጢአት እንደ በደል ይቆጠርብናል ወይ ብላችሁ ጠይቃችኋል። ማዕተባችንን ማውለቅ የማይገባል ለጣዖት ስገዱ፣ ሃይማኖታችሁን ካዱ፣ ክርስቶስን ካዱ፣ ለእኛ አምላክም ስገዱ የሚል ከመጣ ራሳችንን ሰማዕት አድርገን መስጠት፣ በአንገታችን ያለውን መስቀልም እንደ ምስክር አድርገን ማሳየት ይገባናል እንጂ ማውለቅ አይገባል። ነገር ግን አሰሪዎቻችሁ መስቀላችሁን አልወደድነውም፣ መስቀላችሁን ካንገታችሁ ማየት አንፈልግም ካሏችሁ መስቀልን ካንገታችሁ ብታወጡ እንደ ኃጢአት እንደ በደል አይቆጠርባችሁም። ምክንያቱም እነርሱ መስቀሉን ማየት አልፈለጉም እንጂ ሃይማኖታችሁን ካሉ፣ ለጣዖት ስገዱ፣ በእኛ እምነት ተራመዱ አላሏችሁም። አሰሪ አለቃ በባሪያው ላይ ንጉሥ ነውና የፈለገውን እንድትለብሱ እንድታደርጉ ከታዘዛችሁ መታዘዛችሁ ያንን ብታወልቁ እንደ ክህደት አይቆጠርባችሁም። ነገር ግን አውልቁ ያሏችሁ ሃይማኖታችሁን እንድትከዱ፣ ክርስቶስን እንድትተዉ፣ በእምነታችሁ እንዳትቀጥሉ ከሆነ ግን ማዕተባችሁን ካንገታችሁ ማውለቅ አይገባችሁም። ስለዚህ ማዕተብን የምንለብስበትም የማናወልቅበትም ሁኔታ እንዳለ ልታውቁ፣ ልትገነዘቡ፣ ልትረዱ ይገባል። ከዚሁ ጋር ተያይዞ አባቶቻችን አንገታችን እንድናስር ስርዓት የሰሩበት ራሱን የቻለ ምስጢር አለ። ሰው እጁ ቢቆረጥ በህይወት መኖር ይችላል። እግሩ ቢቆረጥ በህይወት መኖር ይችላል። የትኛውም አካሉ ቢቆረጥ በሕክምና ይመለሳል፣ በህይወት መኖር ይችላል። አንገታችን ከተቆረጠ ግን በህይወት መኖር አንችልም። የሰማዕትነታችን ምልክት ነው። ክርስቶስን የመውደዳችን ምልክት ነው። በሰዎች ፊት ብርሃን አድርገን ክርስቶስን ለመስበክ ለማስተማር እስከ ህይወት ድረስ የታመን እንደምንሆን ራሳችንም ለሰማዕትነት እንደምናዘጋጅ የምንገልጽበት የምናስተምርበት ስለሆነ ከሁሉም አካላችን በተለየ በአንገታችን መስቀልን እንድናደርግ አባቶቻችን ስርዓት ሰርተውልናል ማለት ነው። ስለዚህ እምነታችሁን ቀይሩ፣ ሃይማኖታችሁን ካዱ፣ በክርስቶስ አትመኑ፣ ለጣዖት ስገዱ የሚል አላውያን፣ አረማውያን፣ ከሃዲያን ቢመጡ ራሳችንን ሰማዕት አድርገን መስጠት ይገባናል እንጂ መስቀል ማውለቅ አይገባን። ጠቅለል ስናደርገው የክርስትናችን ምልክት የሆነው ማዕተባችንን የምናስረው ከሃይማኖታችን ስርዓት ትውፊት አክብረን ጠብቀን እንዲሁም ደግሞ በሕግ በስርዓቱ ለመመላለስ መሆን ይገባዋል። በነገራችን ላይ ማዕተብ የክርስትናችን ምልክት እንጂ በራሱ ሃይማኖት አይደለም። በስደት ያላችሁ እህቶች ወንድሞች ልታውቁት የሚገባው ማዕተብ የክርስትናችን የሃይማኖታችን ምልክት እንጂ በራሱ ሃይማኖት አይደለም። ማዕተብ የማያደርጉ ኦርቶዶክሳውያን አሉ። እንደ አብነትም በግብፅ የሚገኙ በግብፅ ወይም ኩፕቲክ የሚገኙ ኦርቶዶክሳውያን እህቶቻችንና ወንድሞቻችን ብዙ ጊዜ ማዕተብ አያደርጉም። ማዕተብ ማድረግን እንደ ትልቅ ነገር አድርገው አያዩትም እና ማዕተብ ማውለቃችሁን እንደ ትልቅ ክህደት እንደ ኃጢአት በመቁጠር ራሳችሁን ማስጨነቅ፣ ክርስቶስን እንደ ካዳችሁት አድርጋችሁ ማሰብ፣ መከራ እንደተቀበላችሁ እንደ ካዳችሁት አድርጋችሁ ራሳችሁን ማስጨነቅ አይገባችሁም። ምናልባትም ልታስተውሉት የሚገባው በክህደት ውስጥ እንዳትሆኑ፣ ከንስሐ ሕይወት እንዳትርቁ፣ ከምክረ ካህን እንዳትርቁ፣ የክርስቶስን አምላክነት እንዳትተዉ፣ ከጸሎት ሕይወትም እንዳትርቁ ራሳችሁን ልትጠነቀቁ ይገባል እንጂ ማዕተባችሁን በማውለቃችሁ ብቻ
ሌላ ክርስቶስን እንደካዳችሁት በኃጢአት ውስጥ እንደሆናችሁ መቁጠር አይገባችሁ። ባሕረ ጥበባት ሰሎሞን ማይተብን በአንገትህ እሰረው በምትሄድበት ጊዜም ይመራሃል ስትተኛም ይጠብቅሃል ብሎ እንደተናገረው ማይተባችንን በአንገታችን አስረን የክርስትናችን ምልክት አርማ መጠጊያችን ልናደርገው ይገባናል። በኦሪት ማይተብ በግርዛት ይተካ ነበር። መገረዝ በአብርሃም የተሰጠ የሃይማኖታቸው መገለጫ ማይተብ እንደሆነ ሁሉ የክርስትና መታወቂያችን፣ አርማችን፣ መገለጫችን ክርስቶስን የምንቀበል የምናመልክ መሆኑን እንደ ስርዓት የሰሩልን መስቀልን ነው። መስቀልን በአንገታችን ልናስረው፣ ኃይልን ልናደርግበት፣ ልንታወቅበት ይገባል። ትምህርታችንን ጠቅለል ስናደርገው ማይተብ በአንገታችን የምናስረው አንደኛ የኦርቶዶክሳዊ አማኝ መሆናችንን ለማወቅ ነው። አማንያንን ከአማንያን አባቶቻችን ለመለየት ማይተብን ይጠቀማሉና። ሁለተኛ በስደትም በተለያዩ መከራ በጦርነትም በተለያዩ ምክንያቶች በእንስሳት ብንበላ በገደል ብንወድቅ ከአንገታችን ያሰርነው ማይተብ መስቀል ካለ ክርስቲያን መሆናችን ታውቆ በክርስቲያናዊ አግባብና ስርዓት እንድንቀበር ይጠቅመናል። ሶስተኛው ከአጋንንት ሥራ እንጠበቅበት እንድንበት ዘንድ ክርስቶስ አባታችን ክርስቶስ አምላካችንን እንሰብክ ዘንድ ማይተብን በአንገታችን እናስራለን። ይህም ማሰር የሚገባን የእርሱን መስቀልና መስቀል ብቻ እንጂ ስዕላትን፣ ጽሑፍ ያለባቸውን እንዲሁም የቤተ ክርስቲያን ስርዓት በማይፈቅድባቸው ዕቃዎች የተሰሩ የቅዱሳንን ስዕላት፣ ጽሑፍ ያለባቸውን ነገሮች በአንገታችን ማሰር አይገባንም። እግዚአብሔር አምላክ በመስቀሉ ድል ነስተን ከሰይጣን ወጥመድ ወጥተን በክርስትና እምነታችን ጸንተን በሕጉ በስርዓቱ ተመላልሰን ሰማያዊ መንግስትን እንድንወርስ በቸርነቱ ይርዳን። አሜን።